በርባን ይፈታ። አመፀኛ ጓደኛውን ፈለገ። አመፀኛው ዓለም፣ ነፍሰ ገዳዩ ዓለም ነፍሰ ገዳዩን መረጠ፣ ጓደኛውን አዳነ። ቅዱሱ እንዲሰቀል ወሰነ። አየህ ቀራንዮ ምን አይነት ከባድ አገር እንደሆነች። ቀራንዮ በዓለም ላይ እውነት የተረገጠባት የፍርድ አደባባይ ናት። ቀራንዮ በምድር ላይ በሰው ፊት ንጹሕ፣ በእግዚአብሔር ፊት ንጹሕ የሆነ ቅዱስ የሆነን አሳልፋ ለሞት የተሰጠባት አደባባይ ናት ቀራንዮ። ዛሬም ዓለም ቀራንዮ ናት። ዛሬም ስንት ንጹሐን ስንት ቅዱሳን እስካሁን ድረስ አሁን እኔና እናንተ ከዚህ እያለን ስንቶች እንደሚማቅቁ ብናውቅ፣ ምናልባት የምናውቃቸው ሊኖሩ ይችላሉ። ዓለም እንደዚህ ነው። ዓለም እንደዚህ ነው። ጌታን እዚህ በኋላ ያለው ነው የሚሰቀጥጠው። ስለዚህ ምን ይላል መጽሐፉ መሰላችሁ? አሳልፎ ለፈቃዳቸው ሰጣቸው። እነሱ አይደሉም። በየትኛውም አገር በየትኛውም ሕግ የተፈረደበት ወንጀለኛ ከተፈረደበት ሕግ አስፈጻሚ የሚባል አለ። ግድያው እንዴት እንደሚካሄድ ስቅላትም ከሆነ እንዴት እንደሚሰራ አለ ሕግ። ጲላጦስ ግን እንደዚህ አደረገም፣ አሳልፎ ለከሳሾቹ ሰጣቸው። የሰማችሁ ነው። አሳልፎ ለከሳሾቹ ሰጣቸው። ወዲያው ጭፍራዎቹ መጡ ይላል። ጭፍራዎቹ መጡና ከበቡት ይላል። ልብሱን አወለቁት ይላል እና ቀይ ልብስ አለበሱት ይላል። ተጫወቱባት። ደግሞ እንደገና ወሰዱና እንደገና ቀይ ልብሱን አወለቁ፣ እንደገና ልብሱን አለበሱት፣ አንቀላቱት። ከዚያ በኋላ አንድ ተሰቃይ የሚገረፈውን ግርፋት ገረፉት። በዚያ ዘመን የሚገረፉ ተገራፊዎች መግረፊያው ጠፍር ነው። በጠፍሩ እሾህ፣ ሽቦ፣ አጥንት ይቀመጥበታል እና ተገራፊው ጀርባውን ይሰጥና ገራፊው ያንን ኃይለኛ ጠፍር ጉልበታሞች ገራፊዎች መጥተው በሰውነቱ ላይ ይተክሉታል። ሲነቅለው እሾሁን ይነቅለዋል። እሾሁ ስጋውን ይቦጭቀዋል፣ አጥንቱን ይቦጭቀዋል፣ አጥንቱን ይነካዋል። እንደዚያ እያለ አባቶቻችን እንደሚሉት 6666 ጊዜ ተገረፈ ጌታ። ለምንድን ነው እንደዚህ የሆነው? እንደዚህ የሆነው ልንገራችሁ። ምክንያቱም በዚያ ዘመን አንድ ሰው 40 ነው የሚገረፈው። 41 ከገረፈ እንደገና ገራፊው 40 ይገረፋል። እየሰማችሁኝ ነው? 40 ከሞላ ማቆም አለበት። ነገር ግን 41 ካለ ገራፊው ራሱ 40 ይገረፋል። ስለዚህ ላለመገረፍ ሲል ጥንቃቄ ያደርጋል ቁጥሯን። ግን እንደዛ አላደረጉም እነሱ። 39 ሲደርሱ ስንት ነበር ይላል። አይ ጠፋኝ፣ እንደገና ጀምር። ስንት ነበር? እንደገና ጠፋኝ፣ እንደገና ጀምር። እነሱ እየተጫወቱ እሱን ተጫወቱበት። ቅዱሱን ሰውነቱን በጣጠሱት። አጥንቱ እስኪወጣ ድረስ ሰውነቱ ተበጣጠሰ። አዎ ሰው ጨካኝ ነው፣ እንዲህ ያደርጋል። ዛሬስ እያየን አይደል? እየሰማን አይደል? ሰዎቹን አንገታቸውን ሲያርዱ እያየን አይደል? አይደል? ዛሬም እኮ እያየን ነው። ያ አይደረግም አንልም፣ ምክንያቱም በሀገራችን እያየን ነው። ሰው ሲሰቀል እያየን እኮ ነው። ሲቃጠል እያየን እኮ ነው። አይደረግም።